የኛ ጉዳይ በምናቡ ፕሮሞሽንና ማስታወቂያ ስራዎች ድርጅት ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የተዘጋጀ ዘወትር ሰኞ ከቀኑ 11 ሰዓት ጀምሮ በኤፍኤም ባህር ዳር 96.9 ወደ እናንተ የሚደርስ የሬዲዮ ፕሮግራም ነው። የኛ ጉዳይ የማህበረሰብ ጉዳዮች ላይ ትኩረቱን አድርጎ ይሰራል። የኛ ጉዳይ ያወያያል፣ ያሳትፋል። የኛ ጉዳይ በምናቡ ፕሮሞሽንና የተወዳችሁና የተከበራችሁ አድማጮቻችን እንደምናላችሁልን በየሳምንቱ ሰኞ ከቀኑ 11 ሰዓት ጀምሮ በኤፍኤም ባህር ዳር 96.9 ላይ ወደ እናንተ የሚደርሰው የኛ ጉዳይ የሬዲዮ ፕሮግራማችን ተጀመረ። ፕሮግራሙን እየመራን አብረናችሁ የምንቆየው እኔ ዘሪሁን አቡና ነቢያት ሙላት በጋራ ይሆናል። በቆይታችን የተለያዩ ሀሳቦችን እንቃኛለን። አዝናኝና አስተማሪ ድራማዎችንም ወደ እናንተ እናደርሳለን። ችግሩ ምንድነው? ጥቅሙ የጋራ ነው። ጋሜዬ ችግሩ ምንድነው? ጥቅሙ የጋራ ነው። ደሚዋ ችግሩ ምንድነው? ጥቅሙ የጋራ ነው። ጋሜዬ ችግሩ ምንድነው? ጥቅሙ የጋራ ነው። ገበሬ እምነት መች ይከዳል? ጋቢውን ተቋጥሮ ፍርድ ቤት ይሄዳል። አገሩን ያከብራል፣ ግብሩንም ይወጣል። የሚቀበል ቢያጣ ሳፍ ላይ ያስቀምጣል። ሀገሬ የስልጣኔ አምባ፣ ሀገሬ የስንቶቹ ጀግና፣ ሀገሬ አናሳዝንም ሆይ ሀገሬ ሁልጊዜ ልመና፣ ሀገሬ እኛ ለነግሪክ፣ ሀገሬ ብዙ እንዳረዳን፣ ሀገሬ ታሪክ ተገልብጦ፣ ሀገሬ እኛ ለማኝ ሆን፣ ሀገሬ የስልጣኔ አምባ፣ ሀገሬ የስንቶቹ ጀግና፣ ሀገሬ አናሳዝንም ሆይ ሀገሬ ሁልጊዜ ልመና፣ ሀገሬ እኛ ለነግሪክ፣ ሀገሬ ብዙ እንዳረዳን፣ ሀገሬ ታሪክ ተገልብጦ፣ ሀገሬ እኛ ለማኝ ሆን፣ ችግሩ ምንድነው? ጥቅሙ የጋራ ነው። ጋሜዬ ችግሩ ምንድነው? ጥቅሙ የጋራ ነው። ደሚዋ ችግሩ ምንድነው? ጥቅሙ የጋራ ነው። ጋሜዬ ችግሩ ምንድነው? ጥቅሙ የጋራ ነው። እናት ልጇን አዝላ ውሃ ስትቀዳ በመንገዱ ችግር ስንት እናት ጎዳ፣ ጀግና አጣምረው መብራት ትምህርት ቢሉ ከሰማይ አይወርድም ግብርን ካልከፈሉ፣ ሀገሬ ገባሪ ከመንግስት፣ ሀገሬ ከተማከራች፣ ሀገሬ ለሀገራችን ጥቅም፣ ሀገሬ እኩል ካሰባች፣ ሀገሬ በፍቅር ከሆነ፣ ሀገሬ ምን ከፍለው ግብራችን፣ ሀገሬ እንመልሰዋለን፣ ሀገሬ የድሮ ክብራችን፣ ሀገሬ ገባሪ ከመንግስት፣ ሀገሬ ከተማከራች፣ ሀገሬ ለሀገራችን ጥቅም፣ ሀገሬ እኩል ካሰባች፣ ሀገሬ በፍቅር ከሆነ፣ ሀገሬ ምን ከፍለው ግብራችን፣ ሀገሬ እንመልሰዋለን
እናወርሰዋለን ሀገሬ የድሮ ክብራችን በምዕራፍ 1 መሰናዷችን አሁን ድራማ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የድራማው ርዕስ የውዴታ ግዴታ ይሰኛል። የድራማው ደራሲ በምናቡ ከበደ፣ የድራማው አዘጋጅ ዘሪሁን አበው፣ ቀረጻና ቅንብር ጌትነት ባህሩ፣ ድራማውን የተጫወቱልን ቃል ኪዳን ሰማ፣ መላኩ ባየ፣ አመለወርቅ ደረጀ፣ ባንተ ሙሉጌታ፣ ጌታቸው ተስፋ የሰማችሁ ነው። እነዚህን እቃዎች ተሯሩጣችሁ ሽጡና ከነገርኳችሁ ዋጋ በላይ ከሆነ ውሰዱ። ግን ደግሞ መፍዘዝ የሚባል ነገር የለም። እሺ፣ በየመንገዱ ዳር ቶሎ ቶሎ ሮጥ ሮጥ ብላችሁ መሸጥ አለባችሁ። ታዲያ እየተጠነቀቃችሁ ደንብ አስከባሪ የሚባሉት እንዳያዩዋችሁ። ይሄ ሰውዬ ዛሬም እንደለመደው የህገ ወጥ ሽያጭ የሚሰሩለትን ሰራተኞች እያሰማራ ነው። እንዴት መቼ ነው ግን ከዚህ ጥፋቱ የሚማረው? ዛሬማ ዝም ብለን አናየውም፣ እናጋልጠዋለን። እኛ እዚህ ሱቅ ተከራይተን በህጋዊ መንገድ ንግድ ፍቃድ አወጥተን የምንሰራው እኮ ሀገራችንን ለማሳደግ ነው። እሱን እኮ ነው የምልህ። ስለዚህ ከነዚህ ልጆች ውስጥ አንዱን እናያዝና የስራውን ህገ ወጥነት እንንገረው። ከተያዘ ደግሞ እንደሚታሰር ጣትነ ብዙ ነገር ለሀገር መስራት ይጠበቅብሃል። እንዴት ማለት? አሁን እየሰራ ያለው እኮ ህገወጥ ንግድ ነው። ይህ ማለት ደግሞ የምትይው አልገባኝም። ይህንን ዕቃ እንድትሸጥ የላከ ሰውዬ ህገወጥ ስራ እያሰራህ ነው። ብትያዝ ደግሞ ትታሰራለህ ማለቴ ነው። እኔም እኮ ስራ ስለሌለኝ መስራት ፈልጌ ነው እንጂ ህጋዊ ሁኜ ተከራይቼ የንግድ ፍቃድ አውጥቼ የሂሳብ መዝገብ አያያዝ ስርዓትን ተከትዬ መስራት ፈልጋለሁ። ስለዚህ በህገወጥ መንገድ መስራት ለህጋዊ ነጋዴዎች ያልተመቸ ሁኔታ መፍጠር መሆኑንም ታውቃለህ ማለት ነው። ኧረ እባክሽ እኔ ከአንቺ ጋር ሰወራ አለቄ እንዳያይ። ሰውዬ አይቶናል። ወደ ጎረቤቴ እየሄደ ነው። አማካኝነት ብዙ በመሸጤና ብዙ በማትረፌ አንቺና ጎረቤትሽ የተናደዳችሁ ትመስላላችሁ። ለምን እንደኔ ትርፋማ መሆን ከፈለጋችሁ ለሽያጭ የምታሰማሯቸው ልጆች እኔ አልሰጣችሁም። በእድላችንና በውድድር መሸጥ ነው የምንፈልገው። በዚያ ላይ እኛ እንዳንተ በህገ ወጥ መንገድ መሸጥ መበልጸግም አንፈልግም። እንዴ ካልፈለጋችሁ ከራሴ ላይ ወረዱልኛ። አንድ የፖሊስ አንድ የደንብ አስከባሪ እያላችሁ የምታወሩትን ያልሰማው መሰላችሁ እንዴ? ለምን አርፋችሁ አትቀመጡም? አይ ካላችሁ ደግሞ እንደኔ አብራችሁ መስራት ነው። አንፈልግም። በቃ ጭቅጭቁ ይቆምና መቋጫ ይኖረው። መቋጫ የሚኖረው አንተ በህግና በስርዓት ለመነገድ ስታምን ነው። ይሄ ነው የተሻለ አማራጭ። እኔ የሚጠቅመኝንም የሚጎዳኝንም አውቀዋለሁ። አንቺ ጣልቃ ባትገቢና የምቀኝነት ሐሳብሽን ብታቆሚ ነው የምመርጥልሽ። አንተ ተጠቅሜበታለሁ በምትለው ተግባርህ እኔን ጨምሮ ሌሎች ህጋዊ ነጋዴዎችን እየጎዳ ነው። ስለ መንገድ ዳር ነጋዴዎች ከቤት ውስጥም ላሉ አያገባሽም። አንቺ ላይም የደረሰብሽ የለም። ተመሳሳይ ዕቃ ይዘናል። ከፈለግሽ ዝቅ አድርገሽ አጫርተሽ መሸጥ መብትሽም። አይ ካልሽ ግን ከኔ ጋር ሳይሆን ስራ ከምታስፈቻቸው ቦዘኔዎች ጋር ነው የምትጣሉ። ስራ ያስፈታዋቸው እኔ ልሆን እንደምችል ስለነገርካቸው ነው። ካልሰራን እንሰርቅሻለን፣ እንዘርፍሻለን ያሉኝ። አትጠራጠሪ። የጥቅም ተጋሪነታቸውን ካደናቀፍሽ እጣታቸውን ቀስረው ሊያጠቁሽ ይችላሉ። በሉ ይበቃችኋል። እኔን የሚመለከት ጉዳይ ስለሆነ ዕቃ የመገዛ መስዬ የሰማችሁ ነበር። አዳምጠን ብለንህ ነው? አጋጣሚ ነው። ቢሆንም ሰምቼ ማለፍ አልፈለኩም። ስለ ክርክራችን አስተያየት መስጠት ፈልገሃል? አዎ፣ የልጅቷን ሀሳብ ነው የደገፍኩት። መብትህ ነው። እኔም በራሴ የንግድ አሰራር እቃዎች ላይ የተለያዩ አማራጮችን መጠቀም መብቴ ነው። በስርዓትና በህጋዊ መንገድ መሸጥና መነገድ አለብን እያለች ነው። የኔም ጉዳይ ስለሆነ ነው የደገፍኩት። እንዴት ነው ያንተ ጉዳይ የሆነው? ደሞዝ ከፋዮች ስለሆናችሁ። የእሷን አላውቅም። እንዴት ነው እኔ ያንተ ደሞዝ ከፋይ የምሆነው? ሲቪል ልብስ ስለለበስኩና እረፍት ላይ ሁኜ ለግቢት የመጣው ቢሆንም ያው የስርዓትና የደንብ ማስከበር ጉዳይ ጊዜና ቦታ አይወስነኝም። አሃ ፖሊስ ነህ ማለት ነው? አዎ፣ ኢንስፔክተር አበራ እባላለሁ።
በወንጀል መከላከል ይህንን የእናንተን ቀበሌ ይዞ በዙሪያው ባለው መቆጣጠሪያ ጣቢያ ውስጥ እሰራለሁ። ስለዚህ ደሞዝ ከፋይነታችንን ከህጋዊ ስራ ጋር ተያያዥነት መኖሩ ለእኔም አስረዳኝ። አንቺም ጎረቤትሽም በዚህ የሸቀጣሸቀጥ መደብር ህጋዊ የንግድ ፈቃድ ኖራችሁን የምትነግዱት? አዎ ህጋዊ የንግድ ፍቃድ አለኝ። ከምሸጠውና ከማተርፈው ላይ ህጋዊ የመንግስት ታክስ እከፍላለሁ። እኔም ህጋዊ ግብር እከፍላለሁ። ግብር ለመክፈል በህጋዊ መንገድ ስራ መስራት ይገባል። በክርክራችሁ ላይ ትክክለኛ የገቢ ታክስ ለመሰብሰብ ህጋዊ የንግድ አሰራር መከናወን አለበት። ጤናማ የንግድ ውድድር በዋጋ፣ በጥራት፣ በደንበኛ አገልግሎት ላይ ስርዓት ባለው መንገድ ሲከወን ነው። ትክክል ነው። የኔን ሀሳብ ትክክለኛነት ካመንክበት የእሷንም ሀሳብ ትክክለኛነት መንበት። እኔ ደግሞ ይህንን ለማረጋገጥ ጊዜ ያስፈልገኛል። ሌላ ቀን ደሞዜን ከፋይ መሆናችሁን ለማብራራት እመጣለሁ። ለዛሬው ደህና ዋሉ። ደህና ዋል። በቃ አንቺም ስጋት አለብኝ ካልሽ ስልክ እንቀያየርና እንደዋወል። አመሰግናለሁ ኢንስፔክተር። ልጆቹ እንዲያስፈራሩኝ ተልኮብኝ ነበር። ችግር የለም። ከባልደረቦች ጋር ተጨማሪ ክትትል እናደርጋለን። አዝማሚ ሁኔታች ደውይልኝ። ኢንስፔክተር አበራ በድጋሚ በጣም አመሰግናለሁ። ቢሆንም ስርዓትን ማስከበር ግድ ካሉ አቤት ኢንስፔክተር። ካገኟችሁ በኋላ 1 ሳምንት አለፈኝ። ምን አዲስ ነገር አለ? ከጎረቤት ነጋዴዎች ጋር በተያያዘ ማለት ነው። ያው እንዳኮረፈ ነው። በትዕቢት ይመለከተኛል። አሃ ትክክል ነህ። ያለኝን ሀሳብ አልተስማማበትም ማለት ነው? አዎ ያውም በተግባር እስቲ በህገ ወጥ መንገድ እንዲነግዱና እቃ እንዲሸጡለት መስጠቱን አላቆመም። መቼ ነው የሚሰጣቸው? ነገ ጠዋትን ብትመጣ ሲያስረክብ ታገኘዋለህ። እንግዲያው ስለ ክትትል እንዲያመቸን ነገ ከስራ ባልደረቦች ጋር ሆነን እቃውን ሲያስረክብ እናያለን። ኢንስፔክተር እናያለን ስትል እንይዛቸዋለን ለማለት ፈልገ ነው? መስጠቱን ወንጀል የሚያደርገው በህገወጥ መንገድ ቦታው ላይ መሸጡን ስናረጋግጥ ነው። ተከታትለን የሚሸጥበት ቦታ ላይ እንይዘዋለን እያልኩሽ ነው። እንደዚያ ከሆነ በጊዜ በጠዋት መምጣት አለባችሁ። ዋናው ተረካቢ ደግሞ በስሩ የሚያከፋፍላቸው ልጆች አሉ። ዋናው ተረካቢ ጎዳናው ዳር ባሉ ሱቆች በራፋቸው ላይ አይሸጥም እያልሽ ነው? ይሸጣል። ያውም ተመሳሳይ እቃ ከሚሸጡ የመንገድ ዳር ባለሱቆች በር ላይ ተገትሮ። ጥሩ መረጃ ነው የነገርሽኝ። አመሰግናለሁ። ሰላም ሁኝ ኢንስፔክተር። እኔም በጣም አመሰግናለሁ። ያው ለጉዳዩ ትኩረት ስለሰጠበት። ጉዳይ እኮ የኔም ጉዳይ ነው። ጥሩ እሺ። በጣም ይቅርታ፣ ማቋረጥ የማልችለው ስልክ ሆኖብኝ ነው። እኔ የምልሽ ውቤ ስሚኝማ፣ ለነገው የዕቁብ ክፍያ ለመሰብሰብ እንደደወልሽ ገብቶኛል። ውብዬ ገበያው ተበላሽቶብኛል። ስለጎደለኝ እስከ ማታ ገበያ ከቀናኝ ሰርቼ ልስጥሽ። ካልተሳካልኝ ተበድሬም ቢሆን ያው የበላሁትን ዕቁብ የመክፈል ግዴታ ስላለብኝ ቁም ብያለሁ። መጣ እንዳትንቀሳቀስ ና ይኸው የጣልከውን ዕቃ ያዘው። አንሰው። አንተ ማን ነው ስምህ? ደርቤ። እንደ ስምህ ደርበህ አስደርበህ በህገ ወጥ መንገድ ትነግዳለህ። ስራ ከመፍታት ቁጭ ከማለት ብዬ እኮ ነው። ያው ከሱቅ ተረክቤ ነው። ማን ነው ባለ ሱቁ? ያስረከበ ማን ነው? ይቅርታ ኢንስፔክተር፣ አሻግሬ ይባላል። ደውዬ ላገናኝህ? እንዳትደውልለት፣ ስልክህን ዝገው። ቀጥታ እንድትሸጥ ወደ አስረከበ ሰውዬ እንድትወስደኝ የምፈልገው። ይሄ ጎረምሳ ለደንብ አስከባሪዎች የማይመች አስቸጋሪ ሰው ነው። እርሶም አለበል? ቢታው በለጠ እባላለሁ። ነጋዴ፣ የዚህ ሱቅ ባለቤት ነኝ። ደርቤ ከእርሶ ሱቅ በር ላይ ተደርቦ በህገወጥ መንገድ እየተሸጠ ተቸግሬያለሁ ነው የሚሉት? አዎ፣ እናንተ ፖሊስ ስለሆናችሁ ልትይዙ ቻላችሁ እንጂ ለቀጠናው ደንብ አስከባሪ ለስርዓት ተገዥ አይደለም። በዚህ መደዳ ባሉት ሱቆች በራፍ ላይ ነው የሚሸጠው። ዋናው ነገር ህገወጥ ነጋዴዎችን ስርዓት ለማስያዝ በምናደርገው ጥረት የእናንተ ትብብር ወሳኝ ነው። ገብቶኛል። እኔ ግብር ከፋይ ነኝ። በዙሪያችን ሰላማዊ የንግድ ስርዓት እንዲከናወን ከሚያስችሉ የጸጥታ ተቋማት ጋር ተባብሬ መስራት እፈልጋለሁ። እኛ ደግሞ እናንተ ህጋዊ ግብር ከፋዩ ነጋዴዎች የእኛ ደሞዝ ከፋዮች ስለሆናችሁ
በሙያችን ፍትሃዊ አገልግሎት እንሰጣለን። ስለዚህ የጋራ ጉዳያችን ስለሆነ ደርቤ ለፈጸመው ስህተት በሕግ ስለሚፈልግ የእናንተ የምስክርነት ቃል ያስፈልገናል። እኔ አብሬያችሁ ልምጣ፣ ሌሎችም ይመጣሉ። 3 ወይም 4 ሰው ይበቃል። ማነሽ? አጸደ፣ በሪውን፣ ደመቀ በሉ ኑ። እስከ ዛሬ የደረሰብንን በደል ለማስረዳት ይህንን መልካም አጋጣሚ መጠቀም አለብን። አንሳ፣ ያዝ፣ ዕቃን ተሸከም። አሁን ይህን ዕቃ ሽጥልኝ ብሎ ከሰጠ ነጋዴ ሱቅ ነው የምትወስድን። ፈጠን በል። ልክ ነህ ኢንስፔክተር። ምንጩ ከስሩ ነው መድረቅ ያለበት። እኛም የሱቁን መደብር ማየት እንፈልጋለን። እሺ ባለሱቅ፣ ለምን ግን ጉንጭ እናለፋለን? ከኔ አይደለም የወሰደው። አቶ አሻግሬ ያሰማራው ህገወጥ ነጋዴ እኮ እሱ ነው የሰጠኝ እያለ እኮ ነው እየመራ ይዞን የመጣው። ዝም ብሎ ነው ይዞብኝ የመጣው ማለቴ። ዝም በል በቃ፣ አትንተባተብ። ካላምን ክደትን የሚያሳምን ማስረጃ አለን። የምን ማስረጃ? ይሄው በሞባይል የተቀረጸው። ይሄው ቪዲዮ ጠዋት 1 ሰዓት ላይ ስታስረክበው እንዴት አድርገህ እንዳነሳነህ። ይሄው የሁለታችሁ ምስል እና አንተነትህ ልትክድ ነው። ይሄው እንካ እስኪ ተመልከት። አቶ አሻግሬ አሁንስ አመንክ? መስጠቴ እንዴት ወንጀል ይሆናል? እኔ እኮ ከሰው ሱቅ በር ላይ ሄደህ ሽጥልኝ አላልኩትም። ዕቃ ስትሰጠው የት እንደሚሸጥ ታውቃለህ። እኛ ከምንሸጠው ዕቃ ላይ ነው የቤት ኪራይ፣ የመንግስት ታክስ፣ ግብር፣ የሰራተኛ ክፍያ ታሳቢ የምናደርገው። እናንተ ደግሞ ከኛ ተመሳሳይ የሆነ ዕቃ በራችን ላይ በህገወጥ መንገድ ዋጋ ቀንሳችሁ ትሸጣላችሁ። ጤነኛ ያልሆነ የንግድ ውድድር ነው የመንግስት ታክስ በአግባቡ እንዳይሰበሰብ የሚያደርገው። የግዥና የሽያጭ ስርዓት ጥሰሃል። ዋነኛ ወንጀለኛ ነህ። አውቃ ጥፍተሃል። ስለዚህ እጅ ከፈንጅ ስለያዝንህ አሁን ሱቅን ዝጋና ወደ ህግ ቦታ እንሄዳለን። እሺ፣ አይለመደኝም። ምከሩኝና እታረማለሁ። ዛሬ ከእሱ ጋር ሁነን፣ ትናንት ደግሞ ከልጅቷ ጋር ሁነን መክረናል። ለአንተ ለህገ ወጡ የምተባበረው ነገር የለኝም። በህጋዊ መንገድ ነግደው የመንግስት ታክስ ግብር ከፍለው ከሚሰሩ ህጋዊ ግብር ከፋዮች በሚሰበሰቡ ገንዘብ ነው መንግስት ደሞዜን የሚከፍለኝ። ለዚያ ነበር ደሞዝ ከፋዩ ስለሆናችሁ በህጋዊ መንገድ ስሩ ያልኩት። እውነት ነው። እኛ ነግደን ብዙ ባተረፈን ቁጥር የመንግስት ግብር ታክስ የምንከፍለው ይጨምራል፣ የሚሰበሰበው ገቢም ይጨምራል። ደግሞ የመሰረቱን ልማት ከማሟላት በተጨማሪ መሰረተ ልማቱም ይፋጠናል። በተጨማሪም ለሰላማዊ ንግዳችን፣ ለንብረታችን ዋስትና የጸጥታ ኃይል ይቀጠርልናል። ደሞዝ ከፋዮች ናችሁ። ስርዓትና ህግ በማስከበር ስሰራ መንግስት የሚከፍለኝ ከግብር ታክስ ከፋዮች ከሚሰበሰበው ገንዘብ እንደሆነ ለማስረዳት ፈልጌ ነው። ቢሆንም ስራዬም ግዴታዬም ነው። እኛም የመንግስትን ግብር ታክስ መክፈል የውዴታ ግዴታችን ነው። ጥሩ ህጋዊ ግብር ከፋይ እንድትሆን የምክር አገልግሎት ያስፈልጋል።
አድማጮቻችን ከድራማው ተመልሰናል። አሁን ደግሞ ከስቱዲዮ ወጣ ብለን ስለ ግብር አከፋፈልና ግብር ስለሚሰጠው ጥቅም አንዳንድ ሰዎችን በባህር ዳር ከተማ እየተዘዋወሩ አነጋግረናል። ሰዎቹስ ምን አሉ? አድምጠን እንመለሳለን። ስሜ በአምላኩ አበዛ ይባላል። ስለ ግብር ያው ለሀገር እድገትና ለአጠቃላይ ኢኮኖሚ እድገት አስፈላጊ ስለሆነ ግብር መከፈል እንዳለበት እምነት አለኝ። ስለ ግብርም እውቅናው አለኝ። ለግብር መክፈል ጠቀሜታዎች ብዙ ናቸው። መንግስት ምንም ሪሶርስ ሊያገኝ አይችልም። ከግብር የሰበሰበውን የተለያዩ ለምሳሌ የመንግስት ሰራተኞች ከግብር የተሰበሰበውን ብር ነው ለደሞዝ የሚሆነው። ስለዚህ ግብር ከሌለ ግን አጠቃላይ የመንግስት መዋቅር ፋንክሽናል ይሆናል ብዬ ስለማላስብ ብዙ ጠቀሜታ አለው ለኢኮኖሚ። ለምሳሌ ከተማ ላይ ያለ የመንገድ ላይ አስፓልቶች የሚሰሩ ከግብር በተሰበሰበ ብር ነው። ስለዚህ ይህንን ብዙ ጠቀሜታ እንዳለው አስባለሁ። እኔ ለምሳሌ የመንግስት ሰራተኛ ነኝ። እኔ አሁን ግብር የሆኑ ግዥ በሚፈጽምበት ሰዓት ግብር እንዲቆርጡ ካላደረኩኝ እኔ ደሞዝ አላገኝም ማለት ነው። ስለዚህ ሁሌም የምጠቀም ካፌ ላይ ሻይ ስጠቀም እንትኖችን እቀበላለሁ፣ ግብር የተቋረጠባቸው ደረሰኞች እቀበላለሁ እና ይሄ እውቅናው ስላለኝ እንደዚህ አደርጋለሁ። እንዳልኩት የመንግስት ሰራተኛ ነኝ። ሁሌም ከፔሮል ላይ ግብር ይቆረጣል። አንድ ቀንም ተጓድሎ አያውቅም። በዚህም ሌሎችም እንዲከፍሉ በግል ስራ ላይ የሚሰሩ በተቋማትንም እንዲከፍሉ ሁሌም ጓደኛዊ ምክክር አደርጋለሁ። ለምን ሀገሬን እያሳደግኩ እንደሆነ ስለሚሰማኝ በጣም ደስተኛ ነኝ። ይሄ ማንኛውም ማህበረሰብ ግብር በመክፈል ሀገሩን ማሳደግ እንዳለበት። አሁን ግብር ማንኛውም ማህበረሰብ ግብር ሲከፍል የሆነን አካል እየጠቀመው መምሰል የለበትም። ሀገር እያሳደገ መሆኑን መረዳት ይኖርበታል የሚል ሀሳብ ነው ያለኝ። እሺ፣ ስሜ አታላይ ፈንቴ ይባላል። ያው ስለ ግብር ያለኝ አመለካከት እንደ አንድ ግለሰብ ከተጠየቅኩ የተሻለ ዞሮ ለኔ መሆን የሚችል አይነት እንደሆነ ነው እኔ የምረዳው። እንደዚህ አይነት አመለካከት ነው ያለኝ። አንድ ሀገር እንደ ሀገር ልትቀጥል የምትችለው በተለያየ መሰረተ ልማት የተሻለ እድገት የሚመዘገበው ከማህበረሰቡ በሚሰበሰበው ግብር ነው። ምንም የተለየ ነገር የለውም። መንገድ፣ ተቋማት፣ የጤና ተቋማት፣ ሌላ የማህበረሰብ አገልግሎት የሚባሉ ተቋማት በሙሉ የሚገነቡት ከማህበረሰቡ በሚሰበሰበው ግብር ነው። ይሄ ግልጽ ነው። ከዚህ አንጻር ጥቅም አለው ብዬ ነው ማስብ። ያው የሚታይ ስለሆነ ጥቅሙ አሁን የተወሰነ ለውጥም አለ። ሰውም ደረሰኝ ያቀርባል። እኔም እንደዛ አይነት አገልግሎት አለ ብዬ ማስብበት ቦታ ላይ ደረሰኝ የሚሰጥበት ቦታ ላይ አንዳንዴ ያለ ደረሰኝ እንትን ሲል እጠይቃለሁ፣ ይሰጣሉ። ያው አልፎ አልፎ ማይሰጥም እንዳለው ነው ማለት ነው። ሙሉ በሙሉ ሁሉም ሰው ደረሰኝ ያቀርባል ማለት አይደለም። ግን አብዛኛው ቦታ ላይ የደረሰኝ እንትን ይኖራል። ሳይኖር ሲቀር ደግሞ እጠይቃለሁ እንደ አንድ ግለሰብ። እኔ ደረሰኝ የምጠይቀው ከኔ መንግስት ወይም ደግሞ ከኔ ሀገሬ ማግኘት የሚጠበቅባት ነገር አለ ብዬ አስባለሁ። ዞሮ ዞሮ ነጋዴው ማህበረሰብ ደረሰኝ ቆረጠም አልቆረጠም ከተጠቃሚው የሚወስደው ብር አለ። የመንግስት መግባት ያለበት ግን የማያስገባው ብር አለ ማለት ነው። ያን ነገር ወደ ትክክለኛው ወደሚመለከተው አካል እንዲሄድ ከመፈለግ አንጻር እኔ ደረሰኝ እጠይቃለሁ። ደረሰኝ ባለ መስጠቱ ውስጥ የሚያስቀረው ነገር የእሱ ያልሆነ ግን ወደ እሱ የሚያስገባው ነገር ስላለ ነው እኔ የምጠይቀው ማለት ነው። እንዳንድ ሲቪል ሰርቫንት በየወሩ ገብራለሁ የነበር ከደሞዜ ላይ። አሁን ደግሞ ነጋዴ ነኝ። እንደ ንግድ ሲታሰብ ወይ በአመት ወይ በ6 ወር ወይ ምናምን እከፍላለሁ። ብዙ ጊዜ አመታዊ ግብር ነው የሚጣለው፣ በአመት ነው የምንከፍለው እና ያው አለ የማጉረምረሙ ምናምን። አንዳንዴ ቆም ብለህ ስታስበው ነው ለሀገር ለአንተ መሆኑ ሲገባህ ነው ኦኬ ለካ የሚሰበሰበው ለእኔ ነው ብለህ እንትን የምትለው እንጂ እንደ ማንኛውም ሰው የተወሰነ ሩመር ይኖራል። ግን እኔ ደስ ብሎኝ ነው የምከፍለው የሚመለከተኝ ሆኖ ሲገኝ፣ አግባብ ያለው የሚመለከተኝ ሆኖ ሲገኝ። አንዳንዴ ዝም ብሎ ራንደምም የሚፈረጅ የሚጣልበት ሁኔታ አለ። ያው የምናውቀው የምናየው ስለሆነ
አንዳንድ ሰዎች የተሻለ ሰርተው የተሻለ የሚከፍሉ ሰዎች አሉ። ምንም ሳይሰሩ ደግሞ ኦቨር የሆነ ነገር ብላይንድሊ የሚጣልባቸው አይነት ሰዎች አሉ። ከዛ አንጻር ካልሆነ ሰርቼ ከኔ የሚጠበቀውን የኔ የሆነውን ነገር ለማድረግ ግን ዝግጁ ነኝ። የማደርገውም እሱ ነው። እኔና የኔ ወላጆች የኔ ዘመዶች እንደ ሀገር ጤና ተቋማት ተገንብቶ አገልግሎት የሚሰጠው መንገድ ተገንብቶ እኛ አገልግሎት የምናገኘው የተለያየ መሰረተ ልማት የሚሟላው በግብር እንደሆነ አምናለሁ። ከማህበረሰቡ በሚሰበሰበው እንደሆነ አምናለሁ። ከዛ አንጻር እኔ ደስ እያለኝ ነው። በተለይ ስለ ግብር አከፋፈልና ስለ ግብር ጠቀሜታ በባህር ዳር ከተማ እየተዘዋወርን የተለያዩ ሰዎችን አነጋገርን። ሰዎቹም የሰጡትን ምላሽ ነበር እናንተም የተከታተላችሁት። በእኛ በኩል እንግዲህ ስለ ግብር አከፋፈልና ስለ ግብር ጠቀሜታ ያለውን ምን ይመስላል እናንተ ግንዛቤያችሁስ የሚለውንም ቀኝተናል። እናንተም በያላችሁበት ሆናችሁ በዚህ ጉዳይ እንድትወያዩበት እንጋብዛለን። ይህንን የምዕራፍ 1 መሰናዷችንን ወደ እናንተ እንድናደርስ አጋር የሆነን የአብክመ ገቢዎች ቢሮ ነው። የአብክመ ገቢዎች ቢሮን ከልብ እናመሰግናለን።